በትግራይ ክልል ስላለው ሁኔታ አዳዲስ መረጃዎች እየወጡ ነው የሚገኙት። ዶክተር ደብረጽዮንም ለፌዴራል መንግስቱ የአብረን እንስራ ጥሪ ማቅረባቸውን የተነገረው ደብዳቤ ልከዋል የሚል መረጃ ምንጮችም እያወጡ ነው የሚገኙት ማለት ነው። በድርድር ማለት ነው ለመደራደር ከፌዴራል መንግስቱ ጋር ደብዳቤ መላካቸው አንዳንድ መረጃ ምንጮች እየጠቀሱ የሚገኙት። ከዚህ ጋር በተገናኘ ግን ስለ ጀነራል ታደሰ ወረደም እንደዚሁ መረጃ ወጥቷል። ጀነራል ታደሰ ወረደ በመልካም ጤንነት ላይ እንደሚገኙና ደህንነቱ በተጠበቀ ቦታ ላይ እንዳሉና እንደዚሁም ደግሞ በቅርብ ቀናት ውስጥ መግለጫ እንደሚሰጡ ጭምር የተነገረው። አንዳንድ የመረጃ ምንጮች ታግተዋል የተለያዩ ነገር የሚባል መረጃዎች ሲወጡ ነበር ከሰሞኑ ማለት ነው። አሁን በተሰማ መረጃ ራሳቸውም እንደዚሁ በመልካም ጤንነት ላይ እንዳሉ እና እንደዚሁም ደግሞ በቅርቡ ያለውን ሁኔታ ማብራሪያ እንደሚሰጡበት ጭምር የተነገረው። ከዚህ ጋር በተገናኘ በክልሉ እገታን በተመለከተ ይሄ ወታደራዊ አፈሳን በተመለከተ እገታ ሳይሆን ወታደራዊ አፈሳን በተመለከተ ከተለያዩ የፓርቲዎች ትችት እየቀረበ ይገኛል በክልሉ ባለስልጣናት ላይ ማለት ነው፣ በህወሓት ላይ ማለት ነው። ከዚህ ጋር በተገናኘ የክልሉ የከፍተኛ የጦር አዛዦች ይሄ ውሸት ነው፣ እንደዚህ በግድ ማፈሳ የለም በፈቃደኝነት ነው እንጂ እየተደረገ ያለው በጉልበት ምንም የተደረገ ነገር የለም፣ በክልሉ ሽብር ለመፍጠር ነው የሚል መልስ ሰጥተዋል ነው የተባለው። ነገር ግን ጌታቸው ረዳ እንደዚሁም ሌሎች ፓርቲዎችም እነ አብርሃም በላይም ጭምር ከፍተኛ ትችት እያቀረቡ ነው የሚገኙት በህወሓት አመራሮች ላይ ማለት ነው። ነገር ግን ምላሽ ሰጥተዋል። እነሱ ምንም የተፈጠረ ነገር የለም ሲሉ ነው ምላሽ ሰጡት።